በኪነ ጥበብ ዓለም ውስጥ ጥቁሯ ማርያም የፈጠራ ምንጭ ነች። ሰዓሊያን በቀለማቸው፣ ገጣሚያን በቃላቶቻቸው፣ ዘማሪያን ደግሞ በዜማቸው ሊገልጧት ይሞክራሉ። እርሷ በጭቃ ቤቶች ውስጥ የምትኖር ምስኪን እናት፣ በተራሮች ላይ የምትጸልይ ባህታዊት፣ በቤተ መንግሥት የምትከብር ንግሥት ናት። ጥቁርነቷ በፀሐይ የተቃጠለ ሳይሆን በሕይወት እሳት የተፈተነ ወርቅ ነው። የሰው ልጅ ውበት በቀለም ድምቀት ሳይሆን በውስጥ ጥልቀት መሆኑን የምታስተምር ታላቅ መጽሐፍ ናት። ብዙዎች ለምን ጥቁር ሆነች ብለው ሲጠይቁ፣ ጥበብ ግን ለምን ነጭ ሆነች ብላ ትመልሳለች። ምክንያቱም ያ ጥቁር መልክ በራሱ ትልቅ ብርሃንን ተሸክሟል። ጨለማ ብርሃንን እንደሚወልድ ሁሉ በጥቁሯ ማርያም እቅፍ ውስጥ የዓለም መድኃኒት ኢየሱስ ክርስቶስ ይገኛል።